ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። የእንግሊዝ መንግስት በአብዛኛው የኢትዮጵያ አካባቢ ዜጎች እንዳይንቀሳቀሱ ጥብቅ ማሳሰቢያ መስጠቱ ተገለጸ። የተሻሻለ በተባለውና ዛሬ እንደ አዲስ የወጣው የእንግሊዝ ማስጠንቀቂያ በተለይም በአማራ ክልል በትግራይ በቤንሻንጉልና በጋምቤላ ክልሎች ዜጎቹ እንዳይጓዙ አስጠንቅቋል። በሌሎችም የኢትዮጵያ አካባቢዎች በከፊል የጉዞ ማስጠንቀቂያ ነው የእንግሊዝ መንግስት ያወጣው። አሜሪካንም በቅርቡ ተመሳሳይ ማሳሰቢያ ለዜጎቿ ማስተላለፏ የሚታወስ ነው። ሌሎች ምዕራባውያንም ሀገራትም በኢትዮጵያ የሚደረግን ጉዞ ከተቻለ እንዲቀር አሊያም ከፍተኛ ጥንቃቄ በማድረግ የሚከናወን እንዲሆን ለዜጎቻቸው ማሳሰቢያ በመስጠት ላይ ናቸው። የኢትዮጵያ አጠቃላይ የጸጥታ ችግር ከእለት ወደ እለት እየከፋ መጥቷል። ሰሞኑን በአዲስ አበባ ዙሪያ በተለይም በሸዋ ውስጥ ጦርነት በኦሮሞ ነጻነት ሰራዊትና በአብይ አህመድ አገዛዝ ሰራዊት መሃል እየተካሄደ ነው። ዜጎች እየታገቱ ነው። በመታራ አካባቢ ሹፌሮች መገደላቸው ተሰምቷል። ብዙ የጸጥታ ችግሮች ባለባት ኢትዮጵያ የአብይ አህመድ አገዛዝ አሁንም ምርጫ ከናውናለሁ ብሎ ሂደቱን አጠናክሮ ገፍቶበታል። በሌላ በኩል ህዝባዊ ወያኔ ሓርነት ትግራይ የፕሪቶሪያው ስምምነት ሙሉ በሙሉ ከሽፏል፣ ጦርነት አይቀሬ ነው ሲል አስታውቋል። ሌሎች መረጃዎችን ይዘን ወደ እናንተ መተናል። አብራችሁን በመቆየት ዝግጅታችን እንድትከታተሉ መንጋብዘው። እኔ መሳይ መኮንን ከዚህ ከዋሽንግተን ዲሲ፣ ገለታው ዘለቀ ከቦስተን በጋራ በመሆን ነው። መልካም ቆይታ። ጤና ይስጥልን መሳይ፣ እንዴት ነህ? እንደምን አለ? ደህና ነው ወይ? እንግዲህ አሁንም ይዘን የመጣናቸው መረጃዎች አብዛኞቹ የሚያስደነግጡ የሚያሳዝኑ ከኢትዮጵያ አንጻር አሳሳቢ የሆኑ ናቸው። አንድም መልካም ነገር የምንሰማው የለም። ከአገዛዙ በኩልም ይህን ችግር ለመፍታት የሚደረግ ጥረት አናይም። ከዛ ይልቅ በሌሎች እንጭፍጫፊ ጉዳዮችና አሁንም አብይ በለመደበት መዝናኛና ሎጅ በመገንባቱና በማስመረቁ ላይ ተጠምዷል። እስቲ ከአጠቃላይ ሁኔታው እንጀምር። ብዙ ነገሮች ይሰማሉ። እንግዲህ የራሱ የገዛ አመራሮቹ በሰላም ከአንድ ቦታ ወደ አንድ ቦታ የማይንቀሳቀሱበት ሁኔታ ተፈጥሯል። ሰሞኑን በደቡብ ኢትዮጵያ አንዲት የደቡብ ኢትዮጵያ ካቢኔ አባል አመራር የተገደሉበት ሁኔታን እዚህ ጋር መጥቀስ ይቻላል። በሰሜን ሸዋ በተለይም በመታራ አካባቢ ያለው ሁኔታ እጅግ አስፈሪ ነው። ሹፌሮች መንቀሳቀስ አልቻሉም። የጎሳዎች የእርስ በርስ ጦርነትም ተነስቷል ነው የሚባለው። የኦሮሞ ነጻነት ሰራዊት የአገዛዙን የተለያዩ የጸጥታ ተቋማትን ከፍተኛ ጉዳት ያደረሰ ጥቃት መፈጸሙንም እንሰማለን። ችግሩ ሰፊ ነው። አጠቃላይ ሁኔታው ከቁጥጥር የወጣም ይመስላል። በተለይ በአማራና በኦሮሚያ በትግራይ አካባቢ ምን ማለት ይቻላል? አጠቃላዩን ስል እንመልከትና ወደ ዝርዝር ወደ እያንዳንዱ ጉዳይ እንመጣለን። አመሰግናለሁ መሳይ። በቅርቡ አንድ ቪዲዮ ሲዘዋወር እያየሁ ነበረ። የቀድሞ ፕሬዚደንት የአሜሪካ ፕሬዚደንት ኦባማ ንግግር ያደርጉ ነበረ እና የወቅቱ የሀገራቸው የዚህ የአሜሪካ ፖለቲካ በጣም ስላሳሰባቸው ለዜጎች ያስተላለፉት መልእክት ምንድን ነው? አሜሪካውያን ተቆጡ፣ አይመቻችሁ አሉ እና መቆጣት አለባችሁ፣ ዝም አትበሉ የሚል መልእክት ሲያስተላልፉ ነበር እና መሳይ፣ እኛም አንዳንድ ጊዜ እዚህ የምናስተላልፈው መልእክት ቁጣን የሚቀሰቅስ እንዲሆን ነው። አንዱ ህብረተሰብ ዝም እንዳይል የምንሰማቸው ዜናዎች እንዳልከው በየጊዜው የምንሰማቸው የምናያቸው መረጃዎች ሁሉ በዚህ የምንደሰት ሰዎች አይደለንም። ሀገራችን በጎ ሁና በዋለች ባደረችልን የኢትዮጵያን በጎነት በየሄድንበት ባወራን ዜጎች ሌሎች የሌላ ሀገር ዜጋ ወደ ኢትዮጵያ እንሂድ ሲሉን እንደው ሂዱ ሀገራችን ሰላም ናት ባልን፣ ግን ሁኔታው ያን አይደለም የሚያሳየው መሳይ። በጣም ከፍተኛ ችግር ነው በምድሪቱ ውስጥ። ሰው ዜጎች የሚናገሩት ከጸጥታ አንጻር እንኳን ስናይ የአውቶቡስ ጉዞ የሚባለው በመኪና መሄድ ትተነው በአውሮፕላን ነው የምንሄደው። ያለችንን ገንዘብ ሰብስበን ለአውሮፕላን ከፍለን ነው የምንሄደው በሚባልበት ሀገር በአውሮፕላን የምርጫ ቁሳቁስ ሰብስቦ የሚኬድበት በጣም ክሬዚ የሆነ አስተሳሰብ ደግሞ ያለበት ሀገር። የእንግሊዝ መንግስት አሁን ያነሳው አዲስ አይደለም። ምንድነው ግምገማቸው ላለፉት ወራት የቆየ ነው። ዛሬም በዛሬው ዕለትም ይሄንን አፕዴት አድርገዋል ለዜጋቸው። ለምንድነው ይሄን ያሉት? እንግሊዝ መንግስት እንግሊዝ ያሉ ዜጎች ልጆቹ ወደ ተለያየ ሀገር ሲሄዱ የሚሄዱበትን ሀገር ደህንነት ዋስትና ያጠናል።
ልጆቻቸው ዜጎቻቸው እሳት ውስጥ እንዳይገቡ የሚሄዱበት ጉዞ የተሳካ እንዲሆን የቢዝነስ ጉዞ ከሆነ የቢዝነስ ጉዞአቸው ለመዝናናት ከሆነም ያ ዓላማቸው ሰምሮ እንዲመጣ መረጃ ይሰጣሉ። እና ለኢትዮጵያ የተቀመጠው የእንግሊዝ ሰው ወደዛ ስትሄድ ቀይ መዓት ነው ምድሪቱ ላይ ያለው። ቢጫ የሚባለውም አረንጓዴ የሚባለውም እንኳን ምክር ይጠይቃል የሚል ነው። እና በአጠቃላይ ኢትዮጵያን እንዲሁ ስታየው ድንገት ስታየው ቀይ ቀለም ነው የሚያሳየው የእንግሊዙ የትራቨል አድቫይስ ማለት ነው። ወደ አሜሪካም የመጣህ እንደሆነ ተመሳሳይ ነው። የአሜሪካ መንግስት ስቴት ዲፓርትመንት ደረጃ 1፣ ደረጃ 2፣ ደረጃ 3፣ ደረጃ 4 የሚሉት አላቸው። እና የኢትዮጵያ አጠቃላይ ደህንነት ሴኩሪቲ የሚሉት እነሱ ማለት ነው ደህንነቷ በ3ኛ እና በ4ኛ ላይ ነው ያለው ነው የሚሉት ለሚጓዙ ወገኖቻቸው ልጆቻቸው። 3ኛ ደረጃ ማለት ጉዞውን አራዝም ባትሄድ ይመረጣል የሚል ጠንካራ ምክር ማለት አራዝሙ ወይም ደግሞ ሌላ ጊዜ ታደርገዋለህ የሚል ነው 3ኛ ደረጃ ማለት አብዛኛው የኢትዮጵያ ክፍል ያለ። 4ኛው ደግሞ እንዳትሞክረው ሰዓት ነው ወደዛ ብትሄድ የደህንነት ችግር ስላለ አትሂድ ማለት ነውና ኢትዮጵያን በአጠቃላይ አንሴፍ ነው የሚላት ከ3 እና 4ኛው ምድብ ላይ ነው ያስቀመጣት። ይህ ሁሉ ማስጠንቀቂያዎች ዓለም አቀፍ ኮሚኒቲው ለዜጎች በሚሰጥበት ምድር ውስጥ ቅድም ያልነው በአውሮፕላን ጉዞ በሚደረግበት ምድር ውስጥ ኢኮኖሚው መሳይ አሁን አንዳንድ ሰዎች የሚናገሩትን ስትናገር ወገኖቻችን ያሳዝናል። በተአምር ነው የምንኖረው የሚለው ቃል ሲገልጸዋል ወይ ገቢና ወጫችንን ስናየው እንዴት ነው የምንኖረው እያሉ ነው ያለው። እና እንዲህ የሆነች ሀገር በኢኮኖሚው በደህንነት በተለይ በፖለቲካ ጉዳዩ በጣም የታመሰች ሀገር በሆነችበት ሰዓት ጌጣጌጥ አብይ አህመድ በየወንዙ ዳር ፎቶ ሲነሳ ምናምን ሲለቅ እንደዚህ ራሱን ፎቶ እያነሳ ሲለቅ ታይዋለህ። እና ሀገራችን በጣም አደገኛ ሁኔታ ውስጥ ነው ያለችው። ለዚህ ነው ኦባማ ያለው ነገር ነው መቆጣት አለብን ኢትዮጵያውያን መቆጣት አለብን መሳይ። ገለታው እንግዲህ ያው ጠቅለል ካለ ሁኔታ ለመጀመር እንጂ በእያንዳንዱ ማካሄድን የሚበቃንም አይደለም ጊዜው እንዳልከው ነው። ሀገሪቱ ከዳር እስከ ዳር ነው ቀውስ ውስጥ ነው ያለችው። ምናልባት አዲስ አበባ የሚለውም ነገር የሚስማማ አይደለም። አዲስ አበባም ቢሆን ተቋሚዎች እንደሚሉት ከአንተ ጋር ውይይት ያደረጉትን ኢንጂነር ሰለሞን ገብረስላሴም ሲገልጹት አዲስ አበባ ራሱ ሰላም የለም። ምክንያቱም አንድ የተቋሚ ፓርቲ ስብሰባ ማድረግ ካልቻለ ደጋፊዎቹን ካልሰበሰበ ካላነጋገርና ታስሮ እዛው ቦታ መንቀሳቀስ እንዳይችል ከተደረገ ምን ሰላም አለ? አዲስ አበባም ሰላም የለም። እኚህ የሚባሉት ዋና ዋና ከተሞች እንደ ባህር ዳር፣ ሐዋሳ፣ ሌሎችም አካባቢዎች ሰላም የለም። ምክንያቱም ዜጎች የፈለጉትን እያደረጉ አይደሉም። እንዲህ በመሳሪያ አፍነ መሳሪያ ደግነ ጥይት እየተኮስክ እያስፈራራ ሰላም ልታመጣ አትችልም። በዛ መልኩ ነው እንግዲህ ብልጽግና በአንዳንድ ቦታዎች ሰላምን አስጠብቅ ያለው የሚለው ግን አይደለም። ያ የሚዘልቅ አይደለም። አብይ አህመድ ነገር ዓለሙን ትቶታል። ምናልባት ገለታው የምትለው ነገር ካለ እንደዚህ አይነት ሰላም በጠፋበት ነው ምርጫ አካሄዳለሁ ብሎ ከፍተኛ የሆነ እንቅስቃሴ ውስጥ ተገባው። ወደ ምርጫው ለብቻ አጀንዳ ስላለ እናነሳዋል። በጣም አስገራሚ ነገሮችን ከምንሰማቸው አንዱ ያው የአሜሪካ ሆነ የእንግሊዝ የምዕራባውያን መንግስታት በአጠቃላይ የሚያወጡት የጉዞ ማስጠንቀቂያ ማሳሰቢያ ለዜጎቻቸው ያው ጉዳይ ስላላቸው ግድም ስለሚላቸው ስለሚጨነቁም ትልቁ ትኩረታቸው ከምንም በላይ ለዜጎቻቸው ህይወት ነው። ዜጋን መሰረት ያደረገ ለዜጎቻቸው ነው እያንዳንዷ ነገር። እዚህ ሀገር ክርክሩንም እንሰማለን እኮ ትልቁ ተጠያቂነታችን ለህዝቡ ነው ብለው ነው የሚነሱት። ለህዝቡ ነው ለህገ መንግስቱ ነው ይላሉ። ህዝብን ህገ መንግስትን እየጠቀሱ ነው ታማኝነታቸውን የሚያረጋግጡት። አብይ አህመድ አይደለም የህዝብ ጉዳይ ምንም ደንታውም አይደለም። እንዳልከው ሰውየው ሌላ ዓለም ውስጥ ነው ያለው። መዝናናት እንዲህ አይነቱን ነገር ማሳየት ምናልባት የሁለቱ የባሉና የሚስት የግል ጉዳያቸው ሊሆን ይችላል። ግን በመሪነት ቦታ የተቀመጠ ሰው ብዙ ኃላፊነት አለበት። ዜጎቹ ስቃይ ላይ ናቸው፣ ሞት ላይ ናቸው፣ መፈናቀል ላይ ናቸው፣ ጦርነት ላይ ናቸው። ሰሞኑንም የሁሉ መከራ የሁሉ ችግር የሁሉ ስቃይ እያለ በአፋር ክልል ሎጅ ነው የመናፈሻ ቦታ ግንባታ እንዳከናወነ ነው የሰማነው። ወደዛ ሄዳለሁ እንደው እንዲህ አይነቱን ለምን እንደሚያደርገው ነገሮች ሁሉ ተበላሽተው ከእጅ አምልጠው ሀገሪቱ እሱ ማይቆጣጠራት የሆነ ተአምር የሆነ መፍትሄ በምትፈልግበት ሰዓት እሱ አሁንም ነገር ዓለሙን ትቶ ሁሉም ነገር ሰላም እንደሆነ ምንም ነገር እንዳልተፈጠረ የሚሆንበት ሁኔታ
በጣም አደገኛ ነው። ለዚህ ነው እንዲህ አይነቱን ጫና እሱንም በግል የሚመለከቱ ነገሮችንም እያነሳን የምንወቅሰው። ለማንኛውም ይህንን ሰሞኑን በማህበራዊ ሚዲያ ላይ ሲመላለስ ያገኘነው የሱ ደጋፊዎች ናቸው የለቀቁት። ልቀቁ ብሏቸው እንደሆነ ከቪዲዮም መረዳት ይቻላል። ይሄ ለታሪክ ይቀመጥ እያለ በሚደረገው በሚነሳው ፎቶግራፍ በሚቀረጸው ቪዲዮ ሁሉ ለህዝብ እንዲደርስ የሚፈልግ እንደሆነ ከንግግሩም ተረድተናልና ያገኘነውን ድብቅ አይደለም በአደባባይ ያለነው። እስቲ እንስማው እንየው። ይሄን ዋነተው እንዲያው ፈልጋለሁ ወንድሜ ይሄን ዋነተው እንዲያው ፈልጋለሁ ወንድሜ ገለታው ይሄንን ሆን ብሎ አደረገው ብለን እንደዚሁ እንትን ለማለት አይደለም። ያጋጥማል እንዲህ አይነት ነገር፣ ግን ይሄ ለህዝብ እንዲታይ በዚህ መሃል መታቸው ብዙ ነገሮች አሉ፣ ብዙ ንግግሮች አሉ፣ የሚያነሳቸው የሚሆናቸው ነገሮች። ኢትዮጵያ ምንም ነገር ያልተፈጠረባት እውነት ለመናገር ጣጣዋን የጨረሰች የቤት ስራዋን ጨርሳ ዜጎቿ መሰረታዊ ነገሮቹ ተሟልተውላት ያለች ሀገር ነው የምትመስለው የሰውየው ሁኔታ። ይሄን ቪዲዮ ሳይ መሳይ መጀመሪያ ነገር ቶሎ የሚጋጭብኝ ከባህላችን ጋር ነው። እንግዲህ አለን ባህል እሴት አለን ኢትዮጵያውያን። መሪ ሲባል አስተማሪ ሲባል ምን ሲባል የምንሰጠው ቦታ አለ። መሪ የሚያረጋቸው እንላለን፣ ማያረጋቸው እንላለን። ያልተጻፈም ቢሆን በውስጣችን የተጻፉ ህጎች አሉና አንድ መሪ አሁን ይሄንን ቪዲዮ ለኢትዮጵያ ህዝብ ለቆ ምን እንዲማር ነው የፈለገው? ምንም የሚያስተላልፈው ይሄ ክብርን ሊጨምር ይችላል፣ ምን ሊጨምር ይችላል የሚለው ነገር ያን አንድ ሰው ጠጥቶ ካልሆነ በስተቀር አሁን እንደዚህ አይነት ቪዲዮ እንዴት ሊለቅ ይችላል? መሳይ ይሄንን አሁን ኢትዮጵያ ውስጥ ያለ ተፈናቃይ ያለ በየድንኳኑ ያሉ የትግራይ ሰዎች ይሄን አይተው መሪያችን ዘና ያለ ነው እንዲሉ ነው ተላለፈው። ለብዙ ኢትዮጵያውያን በጦርነት ላይ ላለ አማራ ህዝብ ይሄንን አይቶ መሪያችን ዘና ያለ ነው እንዲል ነው። ምንድነው መልእክቱ ማለት ነው የሚያስተላልፈው መልእክት? እና ይሄ አንዱ መልእክቱ ነው። ሌላው ግን ከሁሉም በላይ የባህል ጉዳይ ነው መሳይ። አንድ ሰው ፓርላማ ሲገባም እኮ የሚባል ነገር አለ። የተከበሩ ተብሎ ይጻፋል እና የሆነ ህብረተሰቡ የሚፈልገው ክብደት አለ። በቃ እንፈልጋለን ያ ህብረተሰቡ መሪው ከበድ ብሎ እንዲታይ ከዚህ ባልና ሚስት ኩርኩሪያ ምናምን እየለቀቀ ፌስቡክ ላይ ሊያሳየን አይገባም። እኔ ሌላም ሀገር ቢሆን እኮ ያደርገው እዚህ ሀገርም ቢሆን ኒሆነ የሚደንሱት ዳንስ አለ አይደለም። ፓርቲ ሲኖር መቼም ከባህላቸው ጋር የተያያዘ ነገር እንደዛ ሊያደርጉ ይችላሉ እንጂ እንደዚህ በየወንዙ ላይ በየመስኩ ላይ ሲኮራኮሩ ምናምን ሲሉ አያሳይም አይታይም። እና ክሬዚ ቬሪ ክሬዚ ነው መሳይ የሆነው ነገር ሁሉ። አማካሪም የሌለው ይመስለኛል። ይሄንንስ ሆን ብለው የሚለቁትም የሴኩሪቲ ችግር ራሱም ያለበት ይመስላል። የማይጠግን በተለይ የሚያቆስል እንደውም አሁን ቁጭ ያለው ተመልከት መሳይ ምሳሌ ድንኳን ውስጥ ያሉ ወገኖቻችን ቴሌቪዥን እንዳለ ብዬ ነው ቁጭ ብለው ቢያዩት ምንድነው የኛ መሪ ነው እንደዚህ የሚያደርገው እኛን ድንኳን ላይ ያስቀምጦ ምን ነገር አይነሳም። ሳይና ያሳዝናል። በጣም ያዝኛለሁ ሳይ እንደው በጣም ብዙ ዘመን ላይ ነው የወደቅነው መሳይ። ገለታው በጣም ያሳዝናል። እንዳልከው ብዙ ማለት ብንችል በወደድን ግን የሚለወጥ ነገር ያለ አይመስለኝም። ሰውየው የበለጠ ከለት ወደ ለት ህዝቡ መከራው ይጨምራል። እሱ እንዲህ የሚያደርጋቸው ነገሮች ደግሞ የባሰባቸው ነው የመጡት ይመስለኛል። ከህዝብ ጋር ብሽሽቅ ውስጥ የገባ ነው። ወደዚህ አይነት ነገር ውስጥ እንዲገባ ያደረገው ስልጣኑን ማደላደል አልቻለም። እንደ ፍላጎቱ ውስጡ እንደተቀመጠው የሱ ምኞት ሊሆንለት አልቻለም። ስለዚህ ተስፋ ከመቁረጥ የሚወስዳቸው እርምጃዎች እንደሆነም እንረዳለን። ግን ደግሞ ኃላፊነት የሚሰማው እድሜው እውነት ለአቅመ አዳም የደረሰ ሰው እንኳን በዚህ ደረጃ ብሽሽቅ ውስጥ መግባት የለበትም። ካልሆነ ካልቻለ የሚችል ሰው ብዙ አለ። ኢትዮጵያ መሃን አይደለችም። ብዙ ልጆች አሏት። መድረኩ ላይ ቢወጡ ከሱ የተሻለ ሊያስተዳድሩ ከሱ የተሻለ ሀገር ሊመሩ የሚችሉ ሌላው ቀርቶ እዛው ብልጽግና ውስጥም እኮ ይጠፋል ማለት አንችልም። ግን ለምን በዚህ ደረጃ እንዲህ አይነቱን ነገር እንደገፋበት መቼም እሱ ከራሱ ጋር የሆነ ነገር ተመካክሮ አንድ ቀን ላይ በቃኝ እውነትም እየርኩበት ያለው ነገር ትክክል አይደለም
ስለዚህ ይበቃኛል ብሎ ካልመጣ በስተቀር ወይም ደግሞ በዙሪያ ያሉት ሰዎች ይበቃል ብለው በድፍረት ካላስቆሙት በስተቀር ወይም ደግሞ እየመጣ ያለው የታጣቂዎች ግስጋሴ ከቤተ መንግስት ካላፈናቀለው በስተቀር ወይም ደግሞ የህዝብ አመጽ ድንገት ገንፍሎ ወጥቶ ይህንን ሰውዬ ከስልጣን ካላስወገደው በስተቀር ኢትዮጵያ በእንደዚህ አይነት ሁኔታ በትክክልም እየመጣ ያለውን አደጋ የተሰማን ነው እያየነው ነው። ቀላል አይደለም። የሀገር መፈራረስ ምልክቶችን ነው ከወዲሁ እያየን ያለነውና ገለታው በጣም መጥፎ ጊዜ ነው ያለነው ማለት እችላለሁ። ሲሪየስ በጣም ችግር ላይ አሁን እኮ የምናያቸው እነዚህ ምልክቶች የሰውየውን ፐርሰናሊቲ ወይም ደግሞ ተክለ ሰውነት እኮ የሚያሳዩ ናቸው። ይሄ ምንድነው ከበድ ያሉ ችግሮችን ለመፍታት ያለ አቅም ችግር ማየትም አለመፈለግ፣ ከችግሮች መራቅ መሸሽ፣ ኢሹ እንዳይሆኑ ፓርላማ ላይ እንዳይነሱ ፓርቲ ውስጥ እንዳይነሱ መሸሽ። ምንድነው የሚነሳው ታዲያ? በቃ ሎጅ መስራት፣ መዝናኛ መስራት፣ እዛ ውስጥ መደበቅ፣ ጥሩ ነገር ብቻ አውሩ፣ ኔጌቲቭ ነገር አታምጡ የሚለው ነገር ለዚህ ቀውጢ ቀን መሪ ሊሆን አይችልም። መሳይ ይሄንን ተጋፍጦ ከበድ ያሉ ችግሮች ላይ አውርቶ መራራ ነገርም ካለሱ ውጦ መፍትሄ የሚያመጣ ሰው ነው የሚያስፈልገው። ያንን ፐርሰናሊቲ አታይበትም። በቃ መኮራኮር ከባለቤቱ ጋር ብዙ ጊዜ ነው ይሄን ነገር የማየው። እንደዚህ በየቦታው ሄዶ ደግሞ የኢትዮጵያ ሕዝብ ማሳየት እነዚህ ጉዳዮች አሁን በእውነት ስንት ወታደር ነው ፍርድ ቤት እየበላ ያለው በየቦታው። እሱ ይዝናናል በየወንዙ ስር። እሱ የሚልካቸው ህፃናት እኮ ናቸው እና የለም አንዳንዶቹ ህፃናት ለእድሜ አቅመ ምንድነው እንኳን አዳም ለአቅመ ሔዋን እኮ ያልበቁ ልጆች እኮ ናቸው። መሳይ መከራ እያለቁ ያሉት ደም እየፈሰሰ እኮ ነው አማራ ክልል ያለው። ኦሮሚያ ክልል በጣም ደም በየቀኑ ነው እኮ ጦርነት ያለው። በድሮን እኮ ነው ምድሪቱ እየታመሰች ያለችው። ረሃብ አለ። ይሄ ሁሉ ባለበት ሁኔታ ውስጥ ይሄ ሰው እንደዚህ አይነት ሁኔታዎችን ማሳየት እንዳልከውም ይመስላል። ይሄ ህብረተሰብ ጋራ ብሽሽቅ መያዝ አንድ ነገር ይመስላልና ብቻ ግን ኢትዮጵያውያን ሪሊ እንዲህ አይነቱን ሰው ማስወገድ አለብን። መሳይ ማስወገድ አለብን። ካልቸራችን ጋራ በጣም የተጋጨ ሰው ነው። እንግዲህ በኢትዮጵያ ውስጥ ያለውን የጸጥታ ሁኔታ በተመለከተ ነው። የጸጥታ ሁኔታው ቀደም ሲል በአሜሪካም በእንግሊዝም በሌሎች ምዕራባውያን ሀገራት የሚገለጸው እንዳለው ነው። እነሱ ከዜጎቻቸው ደህንነት አንጻር ነው ያንን የሚያወጡት። ግን ለኛ ለቀባሪው ማርዳት ነው የሚሆነው እንዲህ ሆነ ብለው ሲነግሩን። መሬት ላይ ያለው ህዝብ እኮ እየተናገረ ነው። መሬት ላይ ያለው ህዝብ ስቃይ ላይ ነው። ቀደም ሲል ያሳየሁት ቪዲዮ በኦሮሚያ ክልል በቅርብ ከአዲስ አበባ በ100 ኪሎ ሜትሮች ርቀት ላይ አይደለም ይሄ ቦታ የኦሮሞ ነጻነት ሰራዊት ያገዛዙን ካሚዮኖች አጥቅቶ በርካታ የአብይ አህመድ ወታደሮችን የገደለበት የውጊያ ትዕይንት የሚታይበት ነው። እንዲህ አይነት ሀገር ናት ኢትዮጵያ። አሁን አብይ አህመድ እውነት እንደዚህ አይነት ነገር ባለበት ሀገር ነው እንዲህ መንፈላሰስና በየወንዙ ዳር በየጉባው ስር ከባለቤቱ ጋር እንዲህ አይነት ነገር የሚያሳየው? እውነት ለባለቤቱም ክብር ሲል በእርግጥ እሷ በዚህ ቦታ ላይ ያለ ኃጢያቷ ያለ ድርሻዋ ልትወቀስ ይገባታል። እሱ ሌላ ነገር ነው። ግን ያው የስንቱ ቤተሰብ ተናግቷል በሱ ምክንያት በሱ ውሳኔ። የስንቱ ልጆች መከራ በልተዋል። የስንቱ ኢትዮጵያውያን ልጆች አንተ ቀደም ሲል እንዳልከው መሳሪያ መሸከም የማይችሉ በየጦር ሜዳው በየውጊያው ተቀጥፈው እዛው ረግፈው ቀርተዋል። የምናየው ነው። ሰሞኑን በአማራ ክልል የተካሄደውን ጦርነትን ባጭሩ እንመልከተው። ባለፈው ሳምንት የተካሄደው በደቡብ ጎንደር አብዛኞቹን ወረዳ በነገራችን ላይ በደቡብ ጎንደር 18 ወረዳዎች አሉ። ከ18ቱ 16ቱን ወረዳዎች ፋኖን የተቆጣጠረው አሁን 16ቱን ወረዳ ማዕከላዊ ጎንደር አብዛኛውን ቀጠና ፋኖ ተቆጣጥሮታል። የተወሰኑ ቦታዎች ደብረ ታቦር እንደዚህ ባሉ ቦታዎች ካልሆነ በስተቀር አብዛኛው ዛ ቀጠና እንዳለኮ አሁን እንደሰማነው ከሆነ አድማ በታኙም ሚሊሻውም ወደ ባህር ዳር ተሰዶ እንግዲህ ታይ ታጣቂው ተሰዶ ዱንካን ተተክሎለት በመጠለያ ካምፕ ነው የሚገኘው። ታጣቂው የማዕከላዊና የደቡብ ጎንደር የብልጽግና ካድሬም ጭምር አብሮ ተሰዶ የተረፉት ማለት ነው። ከፋኖ እጅ ያመለጡት በብዛት የተገደሉ አሉ፣ የተማረኩ አሉ፣ እጅ የሰጡ አሉ። ከነሱ የተረፉት ከታጣቂውና ከአድማ በታኙ ጋር ባህር ዳር በዱንካን ተጠልለው ነው ያሉት። እንግዲህ ለመጀመሪያ ጊዜ የአብይ አህመድ ታጣቂ ቡድን በገዛ በሚቆጣጠረው አካባቢ ዱንካን ተሰርቶለት ተጠልሎ ሲገኝ ስደተኛ ተፈናቃይ ሆኗል። ህዝቡ ብቻ አይደለም እየተፈናቀለ ያለው፣ እንዲህ አይነት ነገር እየተፈጠረ ነው።
እንግዲህ ይህ አይነት ሁኔታ ወደፊትም ይቀጥላል። ደቡብ ጎንደርና ማዕከላዊ ጎንደር ብቻ አይደለም፣ ጎጃምም እየሆነ ነው። በወሎም ተመሳሳይ ነገሮች እያየን ነው። ብዙ ነገር እየሰማን ነው። በቀጣይ የፋኖ አቅም እየተጠናከረ ሲመጣ አሁን ሰሞኑንም ሰምታል ሰማዩ የኛ ነው ብሎ ዶክመንተሪ ያሰራው የአብይ አህመድ አየር ኃይል አሁን ሰማዩ የኛ ነው ብቻ ብሎ የሚቀመጥ አይደለም። ሰማዩን ፋኖ እየተጋራ ነው። ይህንን በምስልም ማስደግፈው የፋኖ ኃይሎች የድሮን ቴክኖሎጂን ታጥቀው የአገዛዙን የሚሊተሪ ተቋም በጣም ይሄ በደንብ መሰመር አለበት። እንደ ብርሃኑ ጁላ ያገኘነውን እንመታለን የታጠቅነው ድሮን ለጌጥ አይደለም ብሏል። ፋኖ ግን ለጌጥ ለምን ለሌላ ነገር አይደለም። የአማራ ተወላጆችን ሞት ለመቀነስ የአማራ ታጣቂዎች የፋኖ ታጣቂዎችን በጦርነት የሚደርስባቸውን ጉዳት ለመቀነስ የድሮን ቴክኖሎጂ ታጥቆ እነዚህን መሳሪያዎች እየመታ ነው ያለው። አብይ አህመድ የሚተኩሳቸውን ትልልቅ መሳሪያዎችን ባሉበት ካምፕ ውስጥ እየመታ ነው ያለው። ይሄ ነገር እየጨመረ ነው የሚመጣው። ወደፊት አብይ ከማሸነፍ ይልቅ የሚሸነፍበት ሁኔታዎች በደንብ እየታዩ ነው የመጡት። በዚህ ሁኔታውን እንኳን ወደ ኋላ መለስ ማለት አልፈለገም። አሁንም አይኑን ጨፍኖ ጭራሽ ምርጫ የሚባል በራሱ ሰላማዊ በሆነ ሀገር ውስጥ ሌላ ውዝግብ የሚፈጥር ሌላ ትኩሳት የሚፈጥር ምርጫ የሚባልን ነገር አማራ ክልል ሳይቀር አደርጋለሁ ብሎ ወገቡን ታጥቆ ተነስቷል። ትክክል። የዚህ ምርጫውን ጉዳይ እናንሳ። በጣም ወሳኝ ጉዳይ ነው። አንዳንዶቹ መረጃዎች አስገራሚም ስለሆኑ ማየት መወያየት ያስፈልገናል። በዚህ በአማራ ክልል ትግል ላይ ሳያንተ ስትናገር ወደኋላ የፋኖን ትግል ወደኋላ እያሰብኩ ነበርና ፋኖ እንቅስቃሴውን እንደጀመረ የአማራ ሕዝብ አንድ ያሳየው ነገር ነበረ። የይልቃል ጌትነትን ካቢኔ ሲያፈርስ እና ሲያባር ከባህር ዳር አባሮት ወደ ይልቃል ከፋለ ማለት ነው። ይልቃል ወንድሜ ይልቃል ይቅርታ ጠይቃለሁ በዚህ አጋጣሚ እና ይልቃል ከፋለ ለማለት ነው። ይልቃል ጌትነት ዋናውን ታጋይ ተከስኩኝና ይልቃል ከፋለ ካቢኔው ሲፈርስ አንድ ትልቅ የፖለቲካ ሜሴጅ መልእክት ነው የተላለፈው። አማራ ሕዝብ ያስተላልፈው መልእክት ያ ነው። በቃኝ። ያ ትልቅ የፖለቲካ መልእክት ትንሽ የፖለቲካ ሙከራ ለሚያደርግ የፌደራል መንግስት ያስተላልፈው መልእክት ምንድነው? ክልሉ ትራንዚሽን ይፈልጋል። ቢያንስ በክልል ደረጃ በኢትዮጵያ ጉዳይ ላይ ድርድር ያስፈልጋል። ግን ክልሉ ግን ትራንዚሽን ያስፈልገዋል ማለት ነው። ቀንቢ ያለ ነው ራሱ ቢብሎ ያንን ካቢኔ ያፈረሰው ነው። ካፈረሰው በኋላ ምንድነው ያደረገው? የአብይ አህመድ የፖለቲካ መፍትሄ ምንድነው? አረጋ ከበደን የመሰለ በአቅሙም ከይልቃል ከፋለ ያነሰ ከበፊቱ ካቢኔ በጣም በተለያዩ መድረኮች ላይ የታየ አቅሙ የታየ ሰው አንጥቶ አሁን የተሻለ ሰው አገኘውላችሁ ብሎ ባህር ዳር ሄዶ ታስታውስ እንደሆነ አሁን የአማራ ሕዝብ እንኳን ደስ ያለ አረጋ ከበደ የሚባል ሰው አምጥቼልሃለሁ ብሎ በስላቅ ነው የተሳደበው በአማራ ሕዝብ ትግል ላይ እና መረሩ ወጣቶች። ከዛ በኋላ አንዱም መረረ፣ ሕዝቡም መረረ። ያላገጠብን ነው ያለው ይሄ ሰው ጥያቄያችን ላይ ትንሽ የፖለቲካ መፍትሄ ለመስጠት እንኳን ፍላጎት የሌለው ሰው ነው ብሎ አመረረ። ገበሬውም አመረረ እና ይሄው እየታገለው ነው ያለው ሌት ከቀን። ከዚህ አሁን ያነሳው የዚህ የሰማዩ ጉዳይ በተለይ በድሮን ጉዳይ ነው ሲመካ የነበረው። እሱን የሚያስታጥቁ ልጆች ደግሞ ተፈጠሩ። ድሮን ከዚህ በፊት እኮ አብይ አህመድ ስልጣን ላይ 4 ኪሎ ቁጭ ብሎ እኮ ሁለት ክልሎች በድሮን ሲደባደቡ ነበር መሳይ። ሁለት ክልል ሶማሌ ክልልና አፋር ክልል በድሮን ሲደባደቡ እንደነበር መረጃዎች ወጥተዋል። እና ይሄ ድሮን መታጠቅ ሌላው የማያደርገው የማይሞክረው አድርጎ ሲያስብ የነበረው ተሰብሯል ማለት ነው። ስለዚህ የስኬሉም የአማራ ሕዝብ ትግል ከፍ ብሏል። እንግዲህ የፖለቲካ ጉዳዮችን ወጣቶች እያሰቡበት መቀጠል ነው ያለባቸው። ነው የምርጫውን ጉዳይ ከማለት የፊት የምትለው ያለ ይመስለኛል። መሳይ ምናልባት ያው ተመሳሳይ ነው። እዚህ ታጣቂዎችን ሁኔታ በተመለከተ ነው ቁመና አሁንም አብይ አህመድ በተሳሳተ ስሌት ውስጥ የሚገኝ ነው። እንግዲህ በኦሮሚያ ክልል የሚገኙ የኦሮሞ ነጻነት ሰራዊትን በተመለከተ በቅርቡ አንድ የክልሉ አመራር አልቆላቸዋል የሉም ተጠናቋል የኦሮሞ ነጻነት ሰራዊት ጉዳይ አይነት የሚመስል መግለጫ ሰጥቷል። ይሄንኑ ተመሳሳይ መልእክት እና መግለጫ ከ2-3 ዓመት በፊትም አንድ ባለስልጣን ሲሰጥ ነበር። አልቆለታል የተባለው የኦሮሞ ነጻነት ሰራዊት ይሄው በየጉባውና በየዋናውና ቀደም ሲል ጀዋር መሐመድም ሲገልጸው ነበር። አሁን ጉጂ ቦረና ወለጋ አይደለም እኮ
አዲስ አበባ ፍንጫ ስር ነው የኦሮሞ ነጻነት ሰራዊት እየተንቀሳቀሰ ያለው። እንደውም ጦራቸውን በአብዛኛው ወደዚህ አምጥተው ፍልሚያው የምናደርገው ብለው መተዋል። ፋኖ እየቀረበ ነው ያለው። ፋኖ ጦርነት የሚያካሂድባቸው አካባቢዎች እኮ ከአዲስ አበባ 60 እና 70 ኪሎ ሜትር በቅርበት ያሉ ቦታዎች ላይ ነው። ይሄ አይነት የአብይ አህመድ የተሳሳተ ስሌት ህዝብን መከራ ላይ ህዝብን አደጋ ላይ እየጣለን ያለው። ስለዚህ መረጃ በተለይ ህብረተሰቡ በዋናነት በብልጽግና ሚዲያ የሚተላለፉትን መረጃዎች እየሰሙ ወደ ተሳሳተ ግንዛቤ ውስጥ የገቡ የኢትዮጵያ የህብረተሰብ ክፍሎች መጠንቀቅ አለባቸው እና ይህንን ለማንሳት ያህል ነው። የታጣቂዎች ቁመና እየጨመረ ነው። የአብይ አህመድ ቁመና እየኮሰሰ ነው። መሳሪያ ሊታጠቅ ይችላል። ብዙ አይነት ሰራዊት በቁጥር የትየለሌ ሊያመጣ ይችላል። ያ ግን ሊታደገው አልቻለም። ይልቅስ በዛ በኩል ያለውን አቅም እየፈረጠመ ጉልበታቸው እያደገ አብይ አህመድ የሚመራቸውን አካባቢዎች እያስለቀቁ አሁን አማራ ክልል 80 ከመቶ የሚባለው እየጨመረ የመጣ ይመስለኛል። ከዚህ በኋላ 80 ከመቶ ብለን የምንገልጸው አይደለም፣ ወደ 90 ሊገባ ይችላል። ብዙም ቦታዎች እየተቆጣጠሩ ስላለ ገለጣው በአጠቃላይ በምድሪቱ ውስጥ አብይ አህመድ ስርዓት የአብይ አህመድ መንግስት የፖለቲካ መፍትሄ የሚሰጠው ስለሌለ በየጊዜው የግጭቱ መጠን እየጨመረ ነው የመጣው። አሁን ምናልባት እናነሳ ይሆናል የትግራይ ጉዳይ እኮ አለቃከትም እኮ ተባለ። እዚህ ምንድነው የፕሪቶሪያው ስምምነት የህወሓት መግለጫ ተሰጠ አይደለም በቃል አቀባዩ አማካኝነት። ዛሬ የፕሪቶሪያው ስምምነት ሙሉ በሙሉ ፈርሷል። ምን ማለት ነው ይሄ? የፖለቲካ መፍትሄ የሚባል ነገር ከዚህ ሰው የለም። የነጠፈ ሰው ነው። አንድ በምድሪቱ ውስጥ የተነሳ ችግር ግጭት ሲፈታታ ሲያባብሰው ነው የምታየው። አሁን የአማራን ክልል ያነሳ ነው። ካቢኔውን ካፈረሰ በኋላ ሌላ የባሰ ካቢኔ ነው የፈጠረበት። የትግራይ ችግር እየተባባሰ መጥቶ አሁን ጦርነት አይቀሬ ነው። ስለዚህ ራሳችንን ለመመከት እኛ ወደ ኋላ አንልም አንዳንስም የሚል መግለጫ ነው በህወሓት በኩል የወጣው። ኦሮሚያ ክልል የወታደራዊ እንቅስቃሴ ያነሳው ነው። በአንድ ጊዜ ሆስፒታል እዚህ አንድ የገጠመኝ ነገር ነበር። መሳይ አንድ ወጣት ልጅ ነው እግሩን በሳይክል ሲሄድ ነው አለ ተሰብሮ ሆስፒታል ለሌላ ጉዳይ ሄጄ አገኘሁት እና በሻ ስለሆነ ዝም ብለን ሰላም ተባባል። ከሰበት አካባቢ የመጣ ልጅ ነው እና እንደው ዲቪ ነው ምን ደርሶት የመጣ ልጅ ነው የሚነግረኝና በሁለት መንግስት ነው የምንተዳደረው አለ። አዲስ አበባ ሰበት አካባቢ እኮ ነው መለመሳይ ሩቅ ቦታ እንዳይመስልህ። የሰካ የጠቀሰልኝ ስሙ አጠፍታይ ነው። ይጎበኙናል አለ ኦንላይን እንትኖች የዚህ የኦሮሞ ታጣቂዎች አንዳንዴ መተው እነሱ ጥያቄ ይጠይቃሉ፣ ህዝቡን የገቢ ማሰባሰብ አድርገው ይሄዳሉ አለ። በዛ ደግሞ የኛው መንግስት ይመጣል አለ። የአብይ መንግስት ደግሞ ይመጣና ማን ነው ድጋፍ ያደረገው ከማን ጋር ነው በልቶ የጠጣው የት ነው ብሎ ደግሞ እሱ የሚያስረውን አስሮ የሚገርፈውን ገርፎ ይሄዳል አለ። ደግሞ እንደገና ይመጣሉ አለ እነሱ። እንደዚህ አይነት ሁኔታ ውስጥ ነው ያለነው። አዲስ አበባ አካባቢ ሰበታ አካባቢ ያለ በጣም ንጹህ ልጅ ትንሽ ልጅ ነው ይሄንን የሚነግረኝ መሳይ። ንጹህ ልቦና ነው ሲያጫውተኝ ነበር። እና ምድራችን በእንደዚህ አይነት ቀውጢ ውስጥ ነው ያለችውና በዚህ መካከል ነው እንግዲህ ምናልባት የምናነሳው የምርጫ ጉዳይ ተነሳው ነው።